አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናቸው? ሰላም ናቸው ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ኢንሻአላህ የነጭ ዱቄት እንጀራ አገጋገር ኢንሻአላህ አብረን እንሰራለን ማለት ነው። በቀላሉ ኢንሻአላህ እንዴት እንደምንሰራ አሳያችኋለሁ። ብዙዎቻችሁ ቪዲዮ ስሪልኝ ስላላችሁኝ ያው ለሌሎችም ትምህርት ይሆናል ብዬ ነው። ኢንሻአላህ መስራት ለሚፈልጉ ማለት ነው። ተውጭ ገዝተን ከምንበላ በራሳችን እጅ የሰራ ነው በጣም የተመረጠና ደስ የሚል ነው ማለት ነው። ገዝተን ከምንበላ በቤታችን ያማረና ምርጥ የጤፍ እንጀራ የሚመስል እንጀራ ኢንሻአላህ እንዴት እንደምንጋግር አሳያችኋለሁ ማለት ነው። እርሾውን ሳቦካ ቪዲዮ ቀረጫ ነበረ ጠፋብኝ፣ ምንም ማድረግ አልችልም። እርሾውን በዚህ መልኩ ኢንሻአላህ አብክቸዋለሁኝ። ያኔ ቢያንስ 1 ሰዓት ሆኖታል ማለት ነው። እርሾው 2 ሰዓት ሆኖታል። ምን 1 ሰዓት የጨመርኩት በዚች ያው እንደገና ላሳያችሁ ብዬ ነው የጨመርኩትን ያክል ትንሽዬ 1 ኩባያ በትንሽዬ 1 ኩባያ ነጭ ዱቄቱንና ይችን የምታክል ቤኪንግ ፓውደር ጨምሬበታለሁኝ። እንዲሁም ደግሞ ይችን የምታክል ካሜራ ማለት ነው ጨምሬበታለሁኝ ማለት ነው። እርሾውን ገና ሳዘጋጅ ማለት ነው። አሁን ኢንሻአላህ ከዚያም እንትኑን ዱቄቱን አምሻለሁኝ እኔ ያመስኩበት ምክንያት ያኔ ትንሽ ነጭ እንዳይሆንብን ትንሽ ከለሩን ቀላ ያለ እንዲሆንልን መጀመሪያ ዱቄቱን አምሱት ማለት ነው። ደግሞ እንትንም ቡናን መጠቀም ትችላላችሁ፣ ግን እኔ ቡናውን ተጠቅሜው አላውቅም። ምክንያቱም ቡና ብትጠቀሙ የሆነ እንጀራው ላይ ጥቁር ጥቁር ምናምን ያወጣባችኋልና ቡናውን ተጠቀም ይልቅ እንደዚህ አመስ ብታደርጉት በትንሹ ማለት ነው የተመረጠ ነው ማለት ነው። እና ኢንሻአላህ አሁን ወደ ማብኳቱ እንሄዳለን። ያው የጓጉለ ምናምን ስለሚኖረው መጀመሪያ እንነፋዋለን ማለት ነው ዱቄታችንን። ኢንሻአላህ ነፍቼ እንገናኝ። ኢንሻአላህ በዚህ መልኩ ነፍቼ ጨርሻለሁኝ። አሁን ወደ ማብካቱ እንሄዳለን ማለት ነው። ቢስሚላህ አሳምራችሁ እሽት ታረጉታላችሁ።
ትንሽ ትንሽ ውሃ እየጨመራችሁ እሽት አድርጎት ኢንሻአላ አሁን እንግዲህ መቅጠን ነው የቀረን። ኢንሻአላ አቅጠነን እንገናኝ። ስላልተመቸኝ ነው አንድ ላይ እና ያው ይሄ ይመስላል ማለት ነው። አቅጥኔ ጨርሻለሁኝ። ትንሽ ቶሎ ቶሎ ባትጨምሩት አሪፍ ነው። ያኔ ጓጉልባችኋል ማለት ነው። ቀስ ብላችሁ እያሻችሁ አሁን ጨምሩት እና ይሄን ይመስላል። ኢንሻአላ ጋግሬ ደግሞ እንገናኛለን። ይሄን ይመስላል። ሊጣችንን አብኩተን ጨርሰናል። ኢንሻአላ እንግዲህ ኩፍ እስከሚል ድረስ ትጠብቁታላችሁ። ኩፍ ብሎ ከጠለላችሁ ማጥለላችሁ መጋገር ትችላላችሁ። ነገር ግን ኩፍ ብሎ ዝም ብሎ ኩፍ ብሎ ከሆነ ደግሞ በጣም ካቀጠናችሁት በኋላ ልትጋግሩ ስትሉ ውሃ ትጨምሩበት። አሁን ላይ ስታወቁት ካቀጠናችሁ በጣም ማለት ነው። ካላቀጠናችሁ ደግሞ ፈር ካለ ውሃ ጨምራችሁ አሳምራችሁ መታችሁ ትጋግሩታላችሁ ማለት ነው። ኩፍ እስከሚል ድረስ ጠብቁት ማለት ነው። እሺ ፋሚሊዎቼ አሁን እንግዲህ ሊጣችን በቅቶልናል። ወደ መጋገሩ እንሄዳለን ማለት ነው። ያው በሚያምር ሁኔታ ኩፍ ብሏል። አሁን እንግዲህ አቅጥነን እንጋግራለን ማለት ነው። በጣም መቶት እንትን እንዲያልባችሁ ማለት ነው። ትንሽ ወፈር ብሎብኛል። ውሃ ልጨምር። በጣም አላቀጠንኩትም። ያው እኔ ስለምትመቸኝ በዚች በብሪቅ ነው ሁሌ የምጋግረው ማለት ነው። ደህና ካሳምርልኛለኝ እና ለዚች እየቀናነስክ እንጋግራለን ማለት ነው። ይሄን ይመስላል እንግዲህ እንጀራው ኢንሻአላህ ጋግረን ጨረሰን እንገናኝ። በጣም ነው የሚያምረው። እስኪ እዚህ እንግዲህ እንትን ማለት እንኳን ቢስሚላህ እንጀራችንን አሁን በዚህ መልኩ ጋግረን ጨርሰናል። በጣም ልስልስ ያለ የሚያምር እንጀራ ነው ማለት ነው። እና እንደዚህ አድርጋችሁ በቤታችሁ ጋግራችሁ መብላት ትችላላችሁ፣ ከውጭ ከምትገዙ ማለት ነው። በጣም ቀላል ነው። ያው እስከ መጀመሪያው ምንም ያህል ጊዜ አይወስድባችሁም ማለት ነው። እና
እሳቱን በትንሽ ቀነስ አድርጋችሁ ትንሽ ቀላ እስከሚል ድረስ ብዙ ሳታቀሉ ያኔ ከለሩ ብቻ በጣም እንዳይነጣብን ማለት ነው። አመሳ ታረጉትና አንዳንዴ ግን አያምርም። ያኔ ሲጀምሩ ምናልባት በአንድ ብቻ አምሮላችሁም አንድ አላማረልኝም ብላችሁ ብዙዎቻችሁ ተስፋ ትቆርጡ ማለት ነው። የቪዲዮ ስላላችሁ እኔ እንዳረኩት አድርጋችሁ ስሩት። ኢንሻአላህ የሚያምር እንጀራ ይሆንላችኋል ማለት ነው። ያው ያያችሁም አንዴም ሁለት የሰጣችሁ ነው እንጂ በአንድ አይደለም የሚያምረው ማለት ነው። ያኔ ስትጀምሩት ላያምርላችሁ ይችላል ማለት ነው። እኔም ስላየሁት ነው። እና ሳትሰለችሁ በቤታችሁ ምርጥና የሚያምር እንጀራ ከመግዛት በቤት የተሰራ ያምራልና በቤታችሁ ሰርታችሁ መብላት ትችላላችሁ ማለት ነው። አሁን ትንሽ ከለሩን ነጭ መሆኑን ተቀይሯል፣ ትንሽ ማለት ነው። አሁን ይበቃዋል። ስንት ደቂቃ ነው? 3 ደቂቃ ማለት ነው። 3 ደቂቃ ተኩል ነው ያመስኩት። ያው በጣም ደግሞ እንዳይጠቁባችሁ ማለት ነው። ቡናም ኮፊ መጨመር ትችላላችሁ። ግን ደግሞ ያኔ ደስ አይልም ሲጋገር ጥቁር እንዳይሆንባችሁ እንደዚህ ያማረ እንዲሆንላችሁ ብታምሱት የተሻለ ነው ማለት ነው። በእጅ ስላስኩ ብዙም አልተመቸኝም። 4 ደቂቃ ሞልቶታል፣ ይበቃዋል። ኢንሻአላህ አቀዝቅዘን እናቦካዋለን ማለት ነው።